የአስም ህመም ምልክቶችና ሊወሰዱ የሚገቡ ቅድመ ጥንቃቄዎች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ አድማጭ ተመልካቾች እንዴት ናችሁ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። የአስም በሽታ ሳምባችንን የሚጎዳ የህመም አይነት ሲሆን በዓለማችን ከፍተኛ ቁጥር ያላቸው የበሽታው ተጠቂዎች ይገኛሉ። የአስም ህመም በአብዛኛው ከልጅነት ጀምሮ በመከሰት ደረጃ በደረጃ እያደገ የሚሄድ የመተንፈሻ አካል ህመም ሲሆን አልፎ አልፎ ቢሆንም እድሜ ከገፋ በኋላ የሚጀምር የህመም አይነት ነው። ለአስም በሽታ መከሰት ምክንያት የሚሆኑ መንስኤዎች በትክክል ያልታወቁ ሲሆኑ እስካሁን ድረስ በሽታው ሙሉ በሙሉ ሊፈውስ የሚችል መድኃኒት አልተገኘም። በአብዛኛው አንድ የቤተሰብ አባል የበሽታው ተጠቂ ከሆነ በዘር የመተላለፍ ባህሪም አለው። የአስም በሽታ የሚያጠቃው የሳምባችንን የአየር ቧንቧዎች ሲሆን እነዚህን ቧንቧዎች በማጥበብና በቂ አየር ወደ ሳምባችን እንዳይወጣ በማድረግ እስከ ሞት። የአስም በሽታ ምልክቶቹ እነማን ናቸው? አንደኛ፣ ሳል በተለይም በምሽት ጊዜ የሚበረታ ሲሆን፣ ሁለተኛ፣ ትንፋሽ ወይንም አየር ማጠር፣ ሶስተኛ፣ የደረት መጨምደድ ወይንም መውጋት፣ አራተኛ፣ ደረት አካባቢ በምንተነፍስበት ወቅት የሚሰማ ሲር ሲር የሚል ድምፅ ናቸው። የአስም በሽታን ሊቀሰቅሱ ከሚችሉ ነገሮች ውስጥ አንዳንዶቹ ከዚህ በታይ ተጠቅሰዋል። ነገር ግን ከሰው ሰው ሊለያዩ እንደሚችሉ መገንዘብ ያስፈልጋል። አንደኛው ሲጋራ ማጨስ። ሲጋራ ማጨስ የጤና ጠንቅ መሆኑ ይታወቃል። በተለይ ለአስም በሽታ ተጠቂዎች ማጨስም ሆነ ሲጋራ የሚጨስበት አካባቢ መሆን በሽታው እንዲቀሰቀስና እንዲያገረሽ ያደርገዋል። ሌላው የአስም በሽታን ቀስቃሽ የአየር ብክለት ነው። ከተለያዩ ፋብሪካዎችና ተሽከርካሪዎች ከሚለቀቁ በካይ ጭሶች፣ የአየር አካባቢን አየር ከሚበክሉ ሽታዎች ካላቸው ቆሻሻዎች ተጋላጭነት ማስወገድ አሊያም መቀነስ ያስፈልጋል። ይህ ጉዳይ በግለሰብ ደረጃ ብቻ ሳይሆን በከተማና በሀገር ደረጃ ሊሰራበት የሚገባ ጉዳይ ነው። ሶስተኛው መንገድ ቀስቃሽ በረሮች ናቸው። ጥናቶች እንደሚያመለክቱት ከሆነ በረሮችና የሚያመነጩት ብናኝ ለአስም በሽታ መቀስቀስ ምክንያት ናቸው። በረሮች በአብዛኛው በቤታችን የሚገኙና ለጤና ጠንቅ ስለሚሆኑ ማስወገድ ተገቢ ነው። አራተኛው የአስም ቀስቃሽ በሽታ የቤት እንስሳ ናቸው። የቤት እንስሳት በመኖሪያ ከማኖር ይልቅ ከመኖሪያ ቤት ውጭ ቤት መስራት እና ንጽህናቸውን ጠብቆ ማኖር ያስፈልጋል። እነዚህ እንስሳት ብናኝ ስለሚኖራቸው ለአስም ህመም መቀስቀስ ምክንያት ይሆናሉ። ከዚህ በተጨማሪ እንደ ጉንፋን፣ የተለያዩ የሳምባ ህመሞች ወይም ኢንፌክሽኖች፣ ቅዝቃዜ፣ የአየር ለውጥ እና የተለያዩ መዓዛ ያላቸው ሽቶዎች የአስም በሽታን ሊቀሰቅሱና እንዲያገረሽ ሊያደርጉ ይችላሉ። የአስም በሽታ ተጠቂዎች በሙሉ የህክምና መድኃኒት መውሰድ አይጠበቅባቸውም። የአስም በሽታን ከላይ የዘረዘርኩላችሁን በሽታውን ቀስቃሽ የሆኑ ነገሮችን በማስወገድና የአካል ብቃት እንቅስቃሴ በማድረግ መቆጣጠር ይቻላል። የአስም ህክምና መከታተል የጀመረና መድኃኒት የሚወስድ የበሽታው ተጠቂ ሐኪም በሚያዘው መንገድ መድኃኒቶቹን በአግባቡና በትክክል መውሰድ ይኖርበታል። ወላጆች አስም በሽታ ተጠቂ ከሆኑ ልጆች በሚወልዱበት ጊዜ የህክምና ምርመራ እንዲያደርጉና በሐኪም የሚሰጡ ምክሮችን መከታተል ተገቢ ነው። ውድ አድማጭ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ጠቃሚ ነገር እስክንገናኝ ቻናል ሰብስክራይብ፣ ላይክ፣ ሼር ለሌሎች እንዲደርስ እያደረጋችሁ አጋርነታችሁን አሳዩ።
ሰላም ጤና ፍቅር ለሰው ልጅ ዘር በሙሉ ይሁን።